ተጨንቆ ተጠቦ ወደሱ የተጠጋ ሁሉ ሰላም የሚያገኝበት ጌታ ማለት ነው። አላሁ አክበር። ታዲያ ምን መጨነቅ ያስፈልጋል? ወላሂ ሙሲባው የምንም ያክል ይድረስ አሰላምን እስከያዝን ድረስ ሰላም እናገኛለን። ወደሱ እስከተጠጋን ድረስ ትልቁ ጥያቄ ተጠግተናል ወይ የሚለው ነው የሚያሳስበው እንጂ ወደሱ ተጠግቶበት አሰመድ ነው። አላህ መጠጊያ ነው እኮ። የት ትሄዳለህ? መሸሻ ምን አለ? እሱ ነው መሸሻ። እሱ ጋር ስትሸሽ ደግሞ ሰላም ይሰጣል ማለት ነው። ሰላም ይሆናል። አንድ ሰው ወደሱ የተጠጋ ሁሉ ሰላምን የሚያገኝበት የሆነ ጌታ ማለት ነው። አንደኛ እንግዲህ ምናል ከአላህ ከራሱ ጋር በተገናኘ ከዓይብና ከጉድለት ሁሉ የጠራ ነው። ሁለተኛ ከባሮቹ ጋር በተገናኘ ደግሞ ወደሱ የተጠጋ ሁሉ ሰላምን የሚያገኝበት የሆነ ጌታ ነው አላህ Subhanahu Wa Ta'ala። ጭንቀት ይመጣል፣ ጦርነት ይመጣል፣ አደጋ ይመጣል። ምንድነው መጠጊያችን? ያ ሰላም ነስአሉከ ያ አላህ ቢስሚከ ሰላም